ስለዚህ ጎጃም ሆይ አጼ ዮሐንስ በነበሩበት ጊዜ በድለውሃልና አሁን አንተ ዝም ብለህ ከትግሬ ጋር ተዋጋ የሚል መልእክትን ያስተላልፋል። አጼ ዮሐንስ አራተኛ ለጎንደርን የተሰውላት አንተ ደንቆሮ የታሪክ ሂደታችንን ለተንኮል የሚጠቀሙበት ወደ ጦር መሳሪያ ለመቀየር የሚያደርገውን የጠቅላይ ሚኒስትሩን ደካማ ንግግር ላወግዘው ይገባል። ጠቅላይ ሚኒስትሩ በቃውት ሊባል ይገባዋል። የፎረሸ ሴራ መነጠል መሞከር ትግራይን ከአማራ ጎጃም ተጠቀሰ ዮሐንስ ተጠራ። በአጠቃላይ የአብይ አህመድን አካሄድ ስንመለከተው አማራን በመደገፍ የመጣ ያለውን ማዕበል ለማሳለፍ ቆርጦ መነሳቱን እንረዳለን። እያንዳንዱን ንግግር ተመልከቱ። የአሁኑ ጠቅላይ ሚኒስትራችን ከእሳቸው አመለካከት ውጭ ምንም ነገር የለም። ሁሉም አዋቂ ናቸው። ተቃውሞ አላወራችም። እንደ ማንኛውም ሰው ሐሳቧን በነፃነት ነው የገለጠችው። አለ እስኪ አብይ አህመድ እንስማው። አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም። ይህ ህዝብ በአጼ ዮሐንስ ጊዜ በነበረው ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። አሁን ሰማችሁት? ይሄንን የሰይጣን ቁራጭ፣ ይሄንን የክፋት መልእክተኛ አረመኔ ሰው ሰማችሁት? መጀመሪያ ያለው ዲዩ አሁን ከዚህ ጋር ቆመህ የምታስከብረው ነገር ምን አለ? ከእንዲህ ያለው ሰይጣን ጋር ቆሞ ሰው ምን ሊጠበቅለት ይችላል? አማራን አይጠቅምም አለ፣ ጎጃምን አይጠቅምም አለ፣ ምስራቅ ጎጃምን አይጠቅምም አለ። አያችሁት? አማራ አለ፣ ጎጃም አለ፣ ምስራቅ ጎጃም አለ። አሁን ይሄ ከጌታቸው ረዳ የቃሉን በላው እንጂ ከስድስተኛ ክፍል በኋላ የት ነው የተማርከው ብለህ ጠበቅ አድርገህ ብትይዘው መልስ የሌለው ሰውዬ እንዴት በኢትዮጵያ እንደዚህ ይቀልድባታል? እንዴት በአማራ ህዝብ ላይ እንዴት እንዲቀልድ ይፈቀድለታል ነው ጥያቄው። አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም አለ። ከዛ ቀጠልና ምንድን ነው ያለው? የጎጃም ህዝብ በአጼ ዮሐንስ ጊዜ የከፈለውን ዋጋ አለ። አየኸው እያለ ያለው ምንድን ነው? ለጎጃም ህዝብ ጠላት ትግሬ ነው እያለ ነው ያለው። ጉድርቅ ባለው ግልጥ ባለው አማርኛ ይሄን ነው። ጎጃም የሄደው ደብረ ማርቆስ የሄደው ጠላት ትግሬ ነው ሊል ነው። መቼን ጠርቶ? የአጼ ዮሐንስን ዘመን ጠርቶ። ስለዚህ ጎጃም ሆይ አጼ ዮሐንስ በነበሩበት ጊዜ በድለውሃልና አሁን አንተ ዝም ብለህ ከትግሬ ጋር ተዋጋ የሚል መልእክትን ያስተላለፈው። የሚፈልጉት ፖለቲካ ይሄን ነው። አሁን በሱ ቤት ፖለቲካ ሰርቶ ሙቷል። ይሄ ጨካኝና አረመኔ ሰው እንደዚህ አይነት ቀውስ፣ እንደዚህ አይነት ጥላቻ፣ የመሪነት ቦታ፣ የጠቅላይ ሚኒስትርነት ቦታ ይዞ እንደዚህ አይነት ክፉ ደም አፋሳሽና ጥላቻ እየሰበከ ጥላቻ እየዘራ ሚኖር ከነካድሬዎቹ ምን አይነት አረመኔ ጨካኝ ሰው እንደሆነ ይሄንን አደገኛ ሴራውን የሚያሳይ የተወሰኑ ንግግሮቹን እስኪ እናስታውስ። ይሄን ብቻ አይደለም እኮ እንዴት ያለ አረመኔ። ጎርጎራ እኮ ኢትዮጵያ ውስጥ የለም። ስሙ፣ ጎርጎራ እኮ ራሱ ፋሲል ነው። መቼም ልጆቻችሁ እንደሚናገሩ አውቃለሁ። ጎርጎራ ፋሲል ሆኖ ሲሰራ ምን ዋጋ አለው? ጎንደር እኮ ነው የተሰራው ያለው ኦሮሞ አይደለም። ይኸውላችሁ ጎንደር እኮ ነው የተሰራው የሚል ሹክቻ ሲመጣ ባለስልጣናት የሚሰራውን ሰውዬ እየጠሩ ማራከስ ሲጀምሩ ገንዘብ ስላጣን ይሄ ነገር ችግር እንዳያመጣብን ብለን ራሱን ለምነን የጎንደርን ሪፕሊካ የሚመስለውን ነገር ባህር ዳር ላይ ስራል ነው። አሁን ጎርጎራ እንዳያልቅ እየያዘ ያለው ማን ነው? አያችሁ፣ ከጎርጎራ በላይ በጀት የተሰጠው አቴንሽን የተሰጠው እኮ የለም። ይኸውላችሁ ጎንደር እንዳይለማ ጎጃም ምቀኛ ሆነ ይላል። መሪ ሆኖ ይሄ አረመኔ ሰይጣን ይኸውላችሁ አጼ ዮሐንስን ጠርቶ የጎጃም ጣቱ ትግሬ ነው ይላል። ይኸውልህ እዛው ደግሞ ጎጃምን ከጎንደር ሊያጫርሰው ጎርጎራን እንዳንሰራ ጎንደር ተሰራ ብለው ጎጃም ተመቀኙ። ሪፕሊካውን ተመሳሳዩን ባህር ዳር ላይ ይሰራ ብለን አልን ይላል። ይኸውልህ እንዲህ አይነት አረመኔ ሰው ነው 4 ኪሎ የተቀመጠው ሰውዬ። ከዚህ ሰውዬ ጋር ተባብረ ሀገር ትሰራለህ? የሚቆም ሀገር አለ ከዚህ ጋር በመተባበር? ከዚህ ሰውዬ በላይ አረመኔ፣ ከዚህ ሰውዬ በላይ ጨካኝ፣ ከዚህ ሰውዬ በላይ ደም የጠማው ደም አፍሳሽ ሰው አለ? በማጣላት በማጫረስ የሚረካ ሰው። ይሄ የሰፈረበት ጋኔን ስብሃት ነጋ አንተ የሰፈረብህ ጋኔን በጣም ብዙ ነው ያለውን አሁን እስኪ ይሄ ትክክል አይደለም። እንደ ሁሉም ነገር ትግሬ ስለተናገረው ኃጢአት ነው ካልተባለ በቀር ስብሃት ነጋ በዚህ ሰውዬ ላይ የሰፈረው ጋኔን ገና ድሮ አውቆታል። አንተ የሰፈረብህ ጋኔን በጣም በርካታ ነው አልኩታል አይደለ? ገና ድሮ
በትክክል ጋኔን የሰፈረበት ሰው እንደሆነ የምታዩት በዚህ ጎንደርና ጎጃምን ሊያጫርስ ይውልህ ሊያታኩስ ትግሬና አማራን ሊያታኩስ ሊያጫርስ እንዳለ ፕላን የሚያደርገውን ነገር ሁሉ ተመልከቱ። የሚዘራውን ጥላቻ ብቻ እዩት። ከዛ ደግሞ አዲስ አበባ ሄዶ ማንን ከማን እንደሚያጫርስ ሌላ የተነሳው አዲስ አበባ ላይ መዝሙር ተዘመረ ኦሮምኛ እና ተረኝነት ነው የሚልም ተረት ነበር። አዲስ አበባ ላይ ይዩት ከፍተኛ ኦሮሞ ጠል ኃይሎች አያችሁ ኦሮሞን የሚጠሉ ግን ኢትዮጵያ ውስጥ መኖር የሚያስቡ ኢትዮጵያን የሚያስቡ ሰዎች ኦሮምኛ ተዘመረ አሉ። ይበቃናል። ይሄ እንደዚህ አይነት አውሬነት ባህሪ ያለው የእውነት መሪ አይደለም። ይሄ አውሬነት ነው። አዲስ አበባ ላይ ሂዱ። የአዲስ አበባን ሕዝብ ኦሮሞ ጠል ነው ምናምን ነው ሊሴ ላይ በምናምን ይማራሉ። የለም እኮ ዝም ብሎ ቅጥፈት እኮ ነው የሚያወራው። የተነሳው ያለ ሕግ ኢፍትሐዊ በሆነ መንገድ የምትሰሩትን አቁሙ ነው። እሱ የሚሄድበትን የሚዘራው ጥላቻ የሚደንቅ ነው። ባለፈው ጊዜ ታስታውሳላችሁ አይደለ? አሁን የጎጃም ሕዝብ በአፄ ዮሐንስ ዘመን የደረሰበትን ታውቃላችኋል። ጎጃምንና ትግሬን ነው የሚያጣላው። ባለፈው ምን ብሎ ነበረ? ጎንደር ደግሞ ሄዶ ደግሞ ምን ብሎ ነበረ? አፄ ቴዎድሮስን ማን መርቶ እንዳስገደላቸው እኮ ይታወቃል አለ። ተመልከት። ይኸውልህ ካሳ ምርጫ አፄ ዮሐንስ ካሳ ምርጫ በነበሩበት ጊዜ መይሳው ካሳ ሲነግስ እንግሊዞች ሊያጠቁት ሲመጡ ካሳ ምርጫ መሳሪያ ተቀብሎ እንግሊዞች የሚሄዱበትን መንገድ አመላክቷል የሚለውን መዞ መጣና አፄ ቴዎድሮስን ያስገደለው አፄ ዮሐንስ ነው እንግሊዝን መርቶ ብሎ የሚሰብክና ይውላችሁ በአፄ ዮሐንስ ጊዜ ጎጃም እንደዚህ ሆንክ ይልልሃል። አፄ ቴዎድሮስ የተገደለው በዚህኛው ነው ይልሃል። አዲስ አበባ መጥቶ ከፍተኛ ኦሮሞ ጠላለ ይልሃል። የሚሰብከው በሙሉ መጨራረስ መገዳደል ነው። መጀመሪያ አንድ ነገር ያልተናገርኩትን እስከዛሬ አንድ ነገር ልናገር። በትናንትናው ቀን ሐምሌ አቦ ዮሐንስ ንጉስ ዮሐንስ አራተኛ የተወለዱበት 189 ዓመት ነው። እንኳን ለዚህ ቀን ለታሪካዊ የአፄ ዮሐንስ 189ኛው የልደት ቀን አደረሳችሁ ልበል ኢትዮጵያውያንን። የኛ ትልቁ ችግር የታሪክ ስብራት አይደለም አቶ አበበ፣ ታሪካችንን ጠንቅቀን አናውቅም፣ አንዘክረውም። በተረፈ ያለፈ የቆየ ታሪክ የአንድ ቀን ውሎ እያነሳ ያንን ወደ ህዝብ ወስዶ ጦርነት የሚቀሰቅስ ሀገር እኔ እዚህ የምኖርበት አሜሪካን ሀገር 250ኛ ዓመቱ ሲከበር ያንን ያደረሱትን የንጉሶችን እነከሌ ባሪያ ነበራቸው፣ አንተ 10 ባሪያ ነበረ፣ አንተ 110 ባሪያ ነበረ እየተባለ ሲነገር አልሰማንም። የሚያሳዝነው ግን ለአፄ ዮሐንስ መነገር የሚገባው ነገር እናንተ የተናገራችሁት ለኢትዮጵያ ብለው አንገታቸውን የሰጡ ንጉስ አንገታቸውን ወደ ኢትዮጵያ እንዴት ይመለሳል ብሎ መጠየቅ ሲገባው አንድ የሀገር መሪ ነኝ የሚል በአፄ ዮሐንስ ላይ እንደዚህ አይነት ነውረኛ ነገር በመነሳቱ ይሄ ሰውዬ ወደፊት መጠየቅ ብቻ አይደለም አሳፋሪ ድርጊት የተፈጸመው። የታሪክ ሂደታችንን ለተንኮል የሚጠቀሙበት ወደ ጦር መሳሪያ ለመቀየር የሚያደርገውን የጠቅላይ ሚኒስትሩን ደካማ ንግግር ላወግዘው ይገባል። ጠቅላይ ሚኒስትሩ በቃዎት ሊባል ይገባዋል። ይሄ ጠቅላይ ሚኒስትር በዚህ ከቀጠለ ኢትዮጵያን ሊያፈነዳ እየተዘጋጀ መሆኑን አረጋግጬ እነግራለሁ። እንኳን ለ189ኛው የአፄ ዮሐንስ ልደት ሁላችሁም አደረሳችሁ። መተማ የወደቀው ዮሐንስ በ52 ዓመቱ ለኢትዮጵያ ነው። ያ አንገቱ እንዱርማን እንዳለ እናውቀዋለን፣ እናስመልሰዋለን ቀኑ ሲደርስ። አመሰግናለሁ። አፄ ዮሐንስ አራተኛ ለጎንደርን የተሰውላት አንተ ደንቆሮ አስተውለው። ጥፋት ካላቸው በትክክል ይሄ ብለህ ለትምህርት እንደሚሆን መንገድ ነው እንጂ እሳቸው ትግሬ ናቸው እንዲያደርገው ምናምን ተው። የፎረሸ ሴራ መነጠል መሞከር ትግራይን ከአማራ ጎጃም ተጠቀሰ ዮሐንስ ተጠራ በተበላ ቁማር በፎረሸ ሴራ አማራ ከትግራይ አንድ ሳንቲም ገጽታ ሴራው ቢጠላለፍ ቢነዛሉ ቧልታ እኛ ተምረናል ከባለፈው ስህተት ዛሬ ፍርሻ አትለኝ ወድቀሃል ተመልከት። ባጼዎቹ ጊዜ ባጼዎቹ ዘመን ድንበር ሳይደፈር አንድነት ነበረን ጨዋታው አንድ አይነት አየሁት አስቤ ውሸታቸው ሩቅ ቆመው ካጠገቤ የፎረሸ ሴራ የከሰረ ቁማር ጸጸቴ ካቻምና አልነቃንም ነበር። አማራ ከትግራይ አይነጣጠሉ በጋብቻ ጸንተው ተዋህደው በደም ባለፈው ተጎርተን ጸጽቶኛል በጣም የፎረሸው ሴራ እድሜውን ማራዘም። ዛሬ አማራን ሲማጸን ነው ያለው፣ በግልጽ ማለት ነው ሲማጸን ነው ያለው። ጦርነቱን አልቻልንም፣ ኢትዮጵያንም አላዋጣትም፣
እኛንም አላዋጣንም፣ አማራንም አያዋጣውም። ስለዚህ ደግሞ ምን አለ አማራ አንድ ጊዜ አማራ ነኝ ብሎ አይቆምም። አስተውሉ። ጎጃምና ጎንደር እያለ ይከፈላል። ጎጃም ይልና ደግሞ ምዕራብና ምስራቅ ጎጃም ይላል። ምስራቅ ላይ ደግሞ ይመጣና የማርቆስ ልጆች የእንትን ልጆች ምናምን ይላል። ከዛ የማርቆስ ልጆች ደግሞ ተብሎ ተገብቶ ደግሞ ውስጥ የእንትን ምናምን እያለ ከተከፋፈለ ይሄዳል። ስለዚህ ይሄ ሁሉ የብሔር ፖለቲካ አያዋጣንም ሊል ፈለገ መጥቶ ማለት ነው። ስለዚህ አማራ አማራ አትበሉ ሊል ነው በሱ ቤት መልእክቱን ለማስተላለፍ የፈለገው በዛ ላይ አማራ አማራ የሚባለው ነገር እንዳያታልላችሁ ለማለት ነው። ከዛ ጎንደር ጎጃም የሚል ነገር ይመጣል። ከዛ ደግሞ እያለ ምናምን ይልና እስከታች ድረስ መከፋፈሉ ይቀጥላል እያለ ሊያቀርብ ይሞክራል። አብይ አህመድ ይሄን ንግግር ግን ጨፌው ላይ ሄዶ ዛሬ 5 ዓመትና 6 ዓመት ሲናገር እንደዛ አይደለም ኦሮሞን አድሬስ ያደረገው። እንደውም በኦሮሞ አንድ አለመሆን እና በመከፋፈል አንድ ጊዜ በሃይማኖት ሌላ ጊዜ በሌላ መንገድ ይከፋፈላል እያለ እየተቆጣ ሲናገር ደግሞ አውቃለሁ እኔ አሉኝ ቪዲዮዎቹ እንደዛ እያለ ሲናገር የሚያሳዩ ማለት ነው። የአማራው አንድነት አሁንም ለአብይ አህመድ ፕሮብለም ሆኖ ይቀርባል ብዙ ጊዜ። ስለዚህ አማራ አማራ አትበሉ የሰው ልጅ በዛ መንገድ ስለሚከፋፈል ስለዚህ በብሔር ላይን አታስቡ እያለ ነው። ዞሮ ዞሮ ናሽናሊዝሙ የአማራ ብሔርተኝነትና የብሔርተኝነት አስተሳሰቡ ስጋት ነው ብለው የሚያስቡ ኃይሎች እንዳሉ ስለሚያውቅ ነው። አማራው ብዙ ጊዜ የብሔር ፖለቲካን የሚጠየፍ ማህበረሰብ ስለሆነ ኢዚሊ እንደዚህ አይነት ነገሮች ለአማራው ስትነግረው አፒሊንግ ነው። the best of our minds by the way አማራ በጣም ተማሩ የምንላቸው የአማራ ልሂቃንም ናሽናሊዝሙ ያጠፋናል ነው የሚሉት፣ ብሔርተኝነቱ ያጠፋናል ነው የሚሉት። መፍትሄው ምንድነው ምናምን ስትላቸው ብሔርተኝነት ላይ ጦርነት ማወጅ ነው ይላሉ። እና ከዛ ብሔርተኝነት ምንድነው ምናምን ስትላቸው ይገርመኛል። እነ መስፍን አራያ ሪኮሜንዴሽኑን የሚያቀርበው ለብሔር ልሂቃን ነው። ኦኬ መንግስትና የመንግስት ስልጣንን የያዙት የብሔር ልሂቃን ናቸው። ዶንት ቢ ሲሊ እውነቴን ነው የምላችሁ። ገለባ አንሁን። አብይ አህመድ እዛ ቦታ ላይ ያሉት የብሔር አያቶላዎች ሆነው ነው። እነ ፊልድ ማርሻል ብርሃኑ ጁላ የብሔር ተወካዮች ናቸው። ሀገሪቱ ውስጥ የምትመለከተው እያንዳንዱ የፖለቲካ ስልጣን አሰላለፍ የብሔር እነዛ ኃይሎች ናቸው ሪኮሜንዴሽኑን የሚተገብሩት። ኦኬ ድንጋይ አንሁን ባካችሁ። የብሔር ፖለቲካ ነው ኢምፕሊመንት የሚያደርገው ማንን? አንተ የምታመጣው ሪኮሜንዴሽን ማን ነው የሚተገብረው? መስፍን አራያ ለዚህ መልስ አለ? ምንድነው ሪኮሜንዴሽንህ? ሪኮሜንዴሽንህ ምን እንዲሆንና እንዳይሆን አብይ አህመድ አስቀድሞ ነግሯል። እና ብሔር ሊጠፋልን ነው እያለ የሚመጻደቅ አለ። ብሔር ሶሻል ፋክት ሆኗል። ኦኬ ከጀዋር ጋር ያለኝ ግንኙነት ነው ጀዋርን ማየው እንደ ኦሮሞ ልሂቅ ነው። እሱ እኔን የሚያይ እንደ አማራ ልሂቅ ነው ወይ እንደ አማራ ተወላጅ ነው። እሱ ኦሮሞነቱን አንተን ደስ እንዲልህ ብሎ ኦሮሞነቱን አይቶ ኢንቨስት እያደረገበት ነው፣ እየሰራበት ነው። ልሂቃኑ እየሰሩበት ነው። አብይ ይሰራበታል። ፖሊሲው ላይ እየሰራበት ነው። ቋንቋው ላይ እየሰራበት ነው። ህገ መንግስቱ ላይ እየሰራበት ነው። ብሔር ሊቀርልን ነው እያለ ከበሮ ሲመታ የሚውላል። ስንት ጊዜ ነው ፖለቲካሊ መጫወቻ ምን ነው? ኦኬ አርፈ ጠንከር ብለህ ምራቅህን ውጠህ ለትግል መዘጋጀት እና የምታደርገውን ትግል ውጤት እንዲያመጣ መስራት ነው። ተሰጥ ቆፍጠን በል። ስር ሰዷል ትግል፣ መሰረት ይዟል ትግል። ምራቅ ያዋጠ ትግል ነው እየታገልክ ያለው። ስለተሸነፈ ነው ዛሬ ደብረ ማርቆስ የመጣው። ስለተሸነፈ ነው ሲናዘዝ የዋለው። ይሄንን ወደ ፖለቲካ ድል መቀየር ደግሞ ብልሃት ይጠይቃል። ይበልጥ አቅምን ማሳደግ ይጠይቃል። ይበልጥ መጠናከርን ይጠይቃል። ይበልጥ መደማመጥን ይጠይቃል ለማለት ነው። እስኪ አብይ የተናገረው ሰምተን እንመለስ። ቀደም ሲል በነበሩ ግጥሞች አትመጣም ወይ ማርቆስ ከተድላው ከተማ ቢሻህ በአውሮፕላን ቢሻህ በሎንችና የተባለላት ከተማ ናት። አሁን ሎንችናውም አውሮፕላኑ ላለቁት ጥቂት ዓመታት ችግር ሆኖ ነበር። ዛሬ ቢሻህ በአውሮፕላን ተመልሷል። ቢሻህ በሎንችና ግን
በእኛ ጥረት መመለስ ይኖርበታል። ይህንን የመሰለ ምድር ይዘን መቼም እንዴት የሚያምር ሀገር እንደሆነ በውስጡ ያላችሁ ሰዎች ላይታወቃችሁ ይችላል። እንደዚህ ያለውን ለምለም ሀገር ይዘን ተግባብተን ተዋደን ሀገራችንን መስራት ሲገባን ባንግባባ እንኳን ተወያይተን ተከራክረን ተነጋግረን ሳንጋደል አብረን መኖር ሲገባን ክፉ ክፉን የምንስብ መልካም መልካሙን የምንገፋ መሆን የለብንም። በዚህ ዘመን እውነት መስፈሪያዋ በእጅጉ ስለቀጠነ ኢትዮጵያ ውስጥ ያለው የዘር የመከፋፈል የጎጠኝነት የጽንፈኝነት እሳቤ እየተንሰራፋ እንዲመጣ አንዱ የእውነት መቅጠን ምክንያት ሆኖ ሊወሰድ ይችላል። ምን ላይ ስለምንገኝ እንጂ በአንድ በኩል ከወሎ ኦሮሞ የተወለዳችሁ በሌላ በኩል ከወለጋ ኦሮሞ የተጸነሳችሁ ኦሮሞዎች ናችሁ የሚል መልእክት ሲያስተላልፍ ተሰምቷል። ሌላ ምንም ትርጉም የለውም። ለኛ ለአማራዎች ወሎ ቤት አማራ ነው። የአማራ እምብርት ብለን የምናስበው አካባቢ ነው። በእነ አብይ አህመድ አስተሳሰብ ደግሞ ሰሜን ኦሮሞ ነው። ወሎን እንደዛ ነው የሚያስቡት። ከዛም አልፎ ግን አብይ አህመድ ወሎንና ወለጋን ያስተሳሰረች ከተማ መሆኗን ከገለጸ በኋላ የዘር ሐረጋችሁ ቢቆጠር ኦሮሞዎች መሆናቸው አያጠራጥርም በማለት ተናግሯል። እውነትማ የተደፈጠጠበት ጊዜ ላይ ነው የምንገኘው። ስለ እውነት የምናወራ ከሆነ እኮ አብይ አህመድ በአንድ ወገኑ አማራ ነው አይደለም? በአንድ ወገኑ አማራ እኮ ነው። ኢትዮጵያን የሚያመስዋት እኮ ያንዳንዱ ፖለቲከኛ ብትመለከቱ በጽንፈኝነት በዘረኝነት ሀገሩን የሚያሳብዱ ፖለቲከኞችን ብትመለከቱ እኮ በአንድ ወገናቸው አማራ ናቸው። ጌታቸው ረዳን ተመልከት፣ በአንድ ወገኑ አማራ ነው። ትናንትና ግን የትግራይ ብሔርተኛ አቀንቃኝ ሆኖ ያደረሰው ውድመት የሚዘነጋ አይደለም። አማራው ላይ የምናወራርደው ሂሳብ አለ እያለ ሲደነፋ የነበረ ሰው ነው ጀዋር መሐመድ። ውህድ ማንነት ያለው ሰው መሆኑ ይታወቃል። በተመሳሳይ መልኩ እነ ሽመልስ አብዲሳ የአማራ ሚስት አግብተው በአንድ ወገናቸው አማራ የሆኑ ልጆችን የሚያሳድጉ መሆናቸው የሚዘነጋ አይደለም። የኢትዮጵያ ፖለቲካ ውስጥ ገብታችሁ ጽንፈኝነትን በተለይ ደግሞ የኦሮሞ ፖለቲክስ ውስጥ በኃይለኛ ዘረኝነትን የሚያቀነቅኑ ሰዎችን ውስጣችሁን ገብታችሁ ብትፈትሹ ከአማራ ጋር መዋለዳቸውን ትረዳላችሁ። በአንድ ወገናቸው ኦሮሞ፣ በአንድ ወገናቸው አማራ። ግን ከኦሮሞ በላይ ኦሮሞ ሆኖ ለመገኘት ጽንፈኝነትንና ዘረኝነትን ሲያቀነቅኑ ትሰሟቸዋላችሁ እንጂ የኢትዮጵያ ፖለቲካ ውስጥ ዋነኛ ችግር ፈጣሪዎች ብላችሁ የምታስቧቸው ሰዎች በሙሉ ውህድ ማንነት ያላቸው ናቸው፣ አብይ አህመድን ጨምሮ። አብይማ የኦሮሞ ዝርያ የለውም ነው የሚባለው። አብይ አህመድ አፋን ኦሮሞ ተናጋሪ እንጂ አህመድ ራሱ አሳዳጊው እንጂ የወለዱት አባቱ አይደሉም ተብሎ ነው የሚታሰበው። እና አጠቃላይ የአብይ አህመድን አካሄድ ስንመለከተው አማራን በመደገፍ የመጣ ያለውን ማዕበል ለማሳለፍ ቆርጦ መነሳቱን እንረዳለን። እያንዳንዱን ንግግር ተመልከቱ። እሱ ብቻ ሳይሆን በዙሪያ ያሉ ሰዎች የሚያደርጓቸውን ንግግሮች ተመልከቱ። እነ ዳንኤል ክብረት ዛሬ ጃዊሳ ምናምን እያሉ መዘብዘባቸውን አቁመዋል። አርፋችሁ ተቀመጡ፣ እስካሁን ብዙ ችግር ፈጥራችኋል ተብለው ጸረ አማራ ትርክት ማነበባቸውን እንዲያቆሙ ተደርጓል። የሀገራዊ ምክክር አጀንዳዎች ለአማራ ጆሮ እንዲጥሙ ተደርጓል። አማራን እሰብረዋለሁ የተባለው ታየ ደንደዓ አይነገረን እነ ዶክተር ሚልኬሳ አይነገሩን። አማራ እኮ እየሰባበርኩልህ ነው፣ ከዚህ በላይ ምን ላድርግልህ አለኝ ያለው። ጎጃም የአማራ ሴንተር ነው፣ የአማራ እምብርት ነው። ጎጃምን ነው ሰብረሃለሁ ስትለው የነበረው ትላንት። ለእኔ አይደለም የነገር ለራስህ ሰዎች ታየ ደንደዓ እስር ቤት ያለው ሰውዬ ያጋለጠ የፈለገው ይምጣ፣ ለአማራ ህዝብ ግን ተናግሬው ልሙት ብሎ የተናገረው ነው። አሁን ቆዳን እንትን ቀይረ ጅብ በማያውቁት ሀገር ሄዶ ቆርበት አንጥፉልኝ አለ ይላል። ማን ነው ይሄ? ጎጃም ህዝብ ነው እንደዛ የሚለው። አብይ አህመድ አሊ በደንብ አድርጎ ነው የሚያውቅ። የአየር መንገድ ይሄ አየር መንገድ ገነባን የሚለው ምን አማራጭ አለው? ብልጽግና በዚህ መሄድ አልቻልን፣ ወደ አዲስ አበባ አላሻግርም ያለው ሽፍታ አለ ይላል። ወደ አዲስ አበባ አላሻግርም ያለው ልክ እንደ አሶሳ ነው ጎጃም ማለት። በዚህ ሰዓት ደብረ ማርቆስ ቅርብ ነው፣ አዲስ አበባ ቅርብ ነው። አሶሳ ማለት ነው። አሶሳ በእግር በመኪና መሄድ አይቻልም። በየብስ ዝግ ነው። በየብስ በምንድን ነው? በአውሮፕላን ብቻ። አሻድሊ ሐሰን ችግር የለበትም። የብልጽግና ሰዎች ችግር የለባቸው። ሽመልስ አብዲሳ በአየር ይሄዳል፣ በአየር ይመለሳል። በመኪና ዝግ ነው። ኦርዲናሪ ሲቲዝንስ የቤንሻንጉል ጉሙዝ ተራ ዜጎች መንቀሳቀስ አይችሉም። አሁን አዲስ አበባና ደብረ ማርቆስ ተለያይተው ሩቅ ሆነው አዲስ አበባ ያለው ህዝብ ከዲያስፖራ የሚመጣ ህዝብ እዛ ጎጃም መሄድ አቅቶት ሐዘን የማይደርስ ለቅሶ ማህበራዊ ጉዳይ ምናምን መቀላቀል የማይችል ህብረተሰብ ሆኖ አሁን ስለ አውሮፕላን አስመረቅ ይላል። የአውሮፕላን ባለስላሴ ጊዜ የነበረ ነው፣ አዲስ አይደለም። ባለስላሴ ጊዜ ደብረ ማርቆስ ኤርፖርት ነበረው።
አሁን በ2018 ኤርፖርት እና ለዛው መካከለኛ ኤርፖርት ገና ብዙ ፋሲሊቲ የቀረው ኤርፖርት ገነባውልህ ሲባል ለፕሮፓጋንዳ የሚሆን ጥሩ ነው። ለፕሮፓጋንዳ ጥሩ ነው። ለወደፊቱ አይጠቅም ማለት አይደለም። አማራ ህዝብ ሰዓት የሚያስፈልገው ኤርፖርት አይደለም፣ ሰላም ነው የሚያስፈልገው። በድሮን እየጨፈጨፍ ኤርፖርት ገነባውልህ ብትለው ሰሚ የለም። መጀመሪያ የህልውናውን ማረጋገጥ የሚፈልገው ይሄንን ደግሞ በዚህ አማራ ህዝብ ሸውጄ እኔ ለአብይ አህመድ አሊ ከበሻሻ የመጣው እኔን ይወደኛል ይሄው ኤርፖርት ገነባውል ብለህ ልትሸውለው ከሆነ አይሆንም። እሱ አይሆንም። ደግሞ ይሄ ለፕሮፓጋንዳ ነው የመጣው። እኔ እኮ ጎጃም ረገጥኩ እኮ የዘመነ አካባቢ እኮ ረገጥኩ ለማለት ነው። በሄድኩበት እኮ ከፈለኩኝ ደብረ እንትን ደምቢዶሎ ረግጣለሁ፣ ሄዳለሁ፣ ፎቶ ተነስቼ እመጣለሁ። ከዛ መጣው ባህር ዳርም ሄድኩኝ ይላል፣ ጎንደርም ሄድኩኝ ይላል። ፎቶ ለመለጥ በቃ ያልሄደው ብቸኛ መቀለ ብቻ ትግራይ እንደቋመጥክ ትቀራለህ። እሱቶ እንደቋመጥክ ትቀራለህ። ክፍለ ጦር አጅበ እንኳን አትሄድም። እዚህ ደብረ ማርቆስ ያደረከው ትግራይ አታደርገው። ይሄን ጎጃም ረገጥኩ ለማለት እንደ ስኬት ነው፣ ትልቅ ስኬት ነው። ጃልማሮ ከዚህ በፊት አንድ ብሪፊንግ ወጥቶ ኦንላይን ብሪፊንግ መጥቶ ብሪፍ ሲያደርግ ኮሚኒቲውን ኦሮሚያ የሆነ ቦታ ሲሄድ እንደ ትልቅ ስኬት ነው የሚቆጥረው። ይሄው መጣው እኮ ሸኔ የሚባል ኦላ የሚባል የለም በእኔ ቁጥጥር ስር ነው ብሎ ለመመካትና ለመኮፈስ እንደ ትልቅ ስኬት ነው የሚቆጥረው አለ። አሁንም ደብረ ማርቆስ ሄዶ ንግግር አድርጎ መምጣቱ አብይ አህመድ ከሚዋሸው ውሸት ቀደም ጠቅሰዋል። የነዳጁ በስንዴ ራስን መቻሉ እኔ እኮ ይገርመኛል እኮ በስንዴ ራሳችን ቻል ተብሎ በተባለ በሚቀጥለው ሳምንት የኢትዮጵያ አደጋ መከላከል ምናምን ነገር እርዳታ ካረዳችሁን ይሄን ያህል ሰው ሊያልቅብን ነው ብሎ ደግሞ የስንዴ እርዳታ ስለምን ታገኘዋለህ እንዴ? ጅቡቲ የተላከው ጅቡቲ ቆሞብናል ይላል ዜናው የሚቀጥለው ስንዴ ከውጭ ያስመጣል። እና የሚገርም አይነት እንትን ነውና ኢትዮጵያ ውስጥ ተቋም ስለሌለ ነው እንጂ በጣም በውሸት ላይ የቆመ ውሸት እንትን ያለ ስርዓት እንትን። እንግሊዝ ሀገር ቦሪስ ጆንሰን የሚባል ጠቅላይ ሚኒስትር አለ። ጆንሰን ለምንድን ነው ከስልጣን የተባረረው? በኮሮና ጊዜ በተከለከለ ወቅት ህዝቦታ አድርገሃል ወይ ሲባል አላደረኩም ብሎ ተናገረ፣ ፓርላማ ላይ ማለት። በኋላ በመረጃ ተረጋገጠበት። አንተ ውሸታም ተባለ። በቃ ዋሽቻለሁ ለቃለሁ ብሎ ለቀቀ። ሲምፕል። ይሄ በጣም ቀላል ነገር ማለት። የአሁኑ ጠቅላይ ሚኒስትራችን ከሳቸው አመለካከት ውጭ ምንም ነገር የለም። ሁሉም አዋቂ ናቸው። በኢንጂነሪንግ፣ በፍልስፍና፣ በቅስና፣ በፖለቲካ፣ በሁሉም ነገር አዋቂ ናቸው። ተው ቢባሉ አይተው። የእሳቸውን ያህል አቅም ያለው ማን አለ? ሁሉም ደንቆሮ። ሙያተኞቹ ባሉበት አዳራሽ አሳልፈን አንሰጥም ብለው መፎከር ሲጀምሩ አዳራሹ በጭብጨባ ቀለጠ። ድራማ የዚህ አይነት ድራማ ጊዜው አብቅቶበታል። የለም አልፏል። በዚህ የሚታለል የለም። ፖፑሊዝም የራሱ መጨረሻ አለው፣ ይበላዋል። የረባ ፖፑሊዝም ላይ የወጣ ያ ተመልሶ ይበላዋል። ሂዝ ኢን ዴንጀር። አገሪቱን አደጋ ውስጥ መጣል የለበትም። ይህም ቪዲዮ ሼር፣ ኮፒ ሊንክ አድርጉ አደራ። ይቺ የምትመለከቷት እህታችን ዶክተር ኮኪ ትባላለች። ከአዲስ አበባ ድሬዳዋ ተወስዳ ታስራለች። እንግዲህ በአሁኑ ሰዓት እስር ላይ ነች ማለት ነው። የታሰረችበት ምክንያት ደግሞ ለዚህ ለወንድማችን ለዶክተር ሀብታሙ እየተፈጸመበትን ያለውን በደል ልክ አይደለም ብላ ድምፅ ስለሆነች ነው። ይህንን ነገር ደግሞ ለመደበቅ የድሬዳዋ ማጅራት መቼዎቹ ናትናኤል መኮንን በተባለ ወንበዴ የብልጽግና የእግር መጥረጊያ ምንጣፍ አማካኝነት ፌስቡክ ላይ ጭራሽ ከኮኪ ጋር ያልተገናኘ ነገር በኤአይ አዘጋጅተው ኤዲት አድርገው ይሄንን ለጥፈዋል። ለተቃውሞ አላወራችም። እንደ ማንኛውም ሰው ሐሳቧን በነፃነት ነው የገለጠችው። አለቀ። ትክክል አይደለም ዶክተር ሀብታሙ ላይ እየተፈጸመ ያለው ነው ያለችው። ለዚህ ወንጀላችሁ ደግሞ ናትናኤል የተባለ በአውሮፓ የተቀመጠ አሳማ ተባባሪያችሁ አድርጋችሁ ዶክተር ሀብታሙ ላይ ያደረሳችሁት በደል አንሶ ማለት ነው።